የኢትዮጵያ ሕዝብ ወደ ተንከፋይ ያገኝ መድኃኔዓለም ፕሮግራም ሲመራ በሚቀስራት የሌባ ጣቱ ይታወቃል። መነጽሩ መለያ ሆነች። ለራስ በረሃው አንጋፋው ጋዜጠኛ በኤፍኤም 97.1 በሚተላለፈው የአይሬ ፕሮግራም ብዙዎች ያስታውሱታል። ኑሮም በአሜሪካ ብሎ ብዙ ቁም ነገር አስቀስሞናል። በኢቢኤስ ከሕፃን እስከ አዋቂ ሁሉም ያውቀዋል። ሄጳ የምትል ቃል የማትለየው አሁንም እንደ ልጅ መሸሻ ይሞት እያለ ባባቱ ይምላል። ልጆች ምን ይላሉ በሚለው ፕሮግራሙ ጽናት ይወዱታል። ያለውን የሚያካፍል በስጦታ ከአባቱ የሰጠውን መኪና የተቸገሩት ሰጥቶ አሁን በተራው የሰው እጅ የሚያይ የኢቢኤሶች አድባርና ድምቀታቸው እሱ የሌለበት የማያምርላቸው ከራኪብ ጋር ከነቁንጮ ታይቷል። ወዲህ ከነጠምጣሙ ወዲያ ህንድ መሳይ ነበር። ተማሪው አስፊቲ ዩኒፎርም ለባሹ እረኛ መስሏል። ከሊያ ጋር ሙሽራ መስሎ በኔዮኒ ኃይሎ ጋር ተብሎለታል። ሙሽራው ይጠፋ የተንሳየ ቀኝ እጁ ጻዳ ለባሹ የመቅዲና የናፍቂ ሞገስ የነኑላ የነዮኒ ወዳጅ አባትም ወንድምም ነው። እሱ ከባልደረቦቹ ጋር ቤተኛ ነው። በደስታም ባዘንም የማይጠፋ በሁሉም ተወዳጅ ኮፍያ አጥላቂው የነዋይ ደበበ ቀንደኛ አድናቂ ነው። በአንድ ቀን የሚወዳቸውን አባቱንም ባለቤቱንም በሞት ተነጠቀው አስፊቲ ህመም እየደጋገመው የሚመላለስበት ነበር። አንድ ቀን ከዕለታት የኢቢኤስ ስቱዲዮ አንዳች ጋግ መታው። የእሁድ መዝናኛው ምንጭ ዝምታን መርጦ ወደ ውጭ ሸሸ። አስፊቲን መንበረታበት። የተቋሙ እርዳታ ዛሬም ብዙዎች ይመሰግናል። የአብርቱ ሰው ከዛሬ ነገ ወደሚወደው ሙያ ይመለሳል ተብሎ ቢጠበቅም አስፊቲን የበላው ጅብ አልጮኸ። ብቻ ጸልዩልኝ የሚል ቃል ይደጋገማል ለሚጠይቁት። ከሰሞኑ በኢቢኤስ ብቅ ብሎ ባሳዛኝ ድምፅ ይህን አለ። ያሳቅ ከአስፊቲ ጋር የለም። ከአልጋው እንደተኛ ፊቱን ብቻ ዘንበል አድርጓል። አይኖቹ እንደወትሮ አይደሉም። ልጁ ጃፒን መልእክት አስተላለፈ። አባቴ ድረሱለት ሲል ተማጸነ። ጃፒ አስፋው መሸሻ እባላለሁኝ። የአስፋው መሸሻው ልጅ ነኝ። እንደሚታወቁ አባቴ በሮሃ ጥቅምት ነበር በስራ ላይ ያለ ድንገት በደረሰበት ጤና ችግር የስትሮክ ማዕከል ሲረዳ ቆየው። ከዛም ለተጨማሪ ሕክምና ወደ አሜሪካ በመምጣት ዋሽንግተን ዲሲ በሚገኘው ጆርጅ ዋሽንግተን ዩኒቨርሲቲ ሆስፒታል ሕክምና የተደረገለት ይገኛል። አባቴ የ24 ሰዓት የነርስ ጥበቃና ክትትል እንደሚያስፈልገው እንዲሁም ከመደበኛው ሕክምና ጋር ተያያዥ የሆኑ ክትትሎች ተጨማሪ ወጪዎች እንዳሏቸው ተገልጾልኛል። ስለሆነም እስካሁንም ከአባቴ ጎን ያልተለያችሁት አድናቂዎቹ፣ ወዳጆቹ፣ ጓደኞቹ ሁሉ ያላችሁበት ጸሎት እንድታስቡት እየለመንኩ የምትችሉ ደግሞ በሐሳብ በገንዘብ ከጎን የሆናችሁ አባቴን እንድታስታምሙ ጠይቃለሁኝ አለ። በአካልም በመንፈስም በጸሎት አብራችሁን ላላችሁ ሁሉ የአባቴ የአስፋው መሸሻ ምስጋና ይድረሳችሁ አለ። ብዙዎቻችን የምንወደው አስፊቲ በመልእክቱ አልጋ ላይ ሆኖ ለሚወዱት የኢትዮጵያ ሕፃናት ይህን መልእክት አስተላለፈ። ለኢትዮጵያ ሕዝብ አደራ ልጄን አለ። ልጄ አደራ አደራ